ሰላም ጤና ይስጥልኝ ውድ የዩቲዩብ ተከታታዮቻችን፣ ዛሬ ደግሞ G+3 ቤት ይዘን መጥተናል ማለት ነው። ዛሬ በደንብ G+3 ቤት በደንብ ግልጽ አድርገን እንዴት ከዲዛይን ጀምሮ እንዴት እስከ ፊኒሺንግ ድረስ እንዴት እንደሰራ ነው እና እንዴት አድርጋችሁ እናንተ መስራት እንዲችሉ እንዴት ገንዘብ መቆጠብ እንደምትችሉ እንደዚህ አይነት ነገሮችን የምናሳያችሁ ይሆናል በዚህ ቪዲዮ ማለት ነው። ከዛ በተጨማሪ ደግሞ እነዚህ በጎን በጎን የምታዩቸውን እጅ መታጠቢያዎች ከአንድ አመት ከሁለት አመት በላይ ስንሰራ ነበረ እና እዚህ ቤት ላይ እጅ መታጠቢያ ኪችኖች የተለያየ የቁም ሳጥን እንዳለ የፈርኒቸር ስራዎችን በአጠቃላይ የፓርቲሽን ስራዎችን ሙሉ በሙሉ የሰራ ነው እኛ ነን። ከዛ በተጨማሪ ደግሞ ዲዛይኑን አውጥተን የሰጠናቸው እኛ ነን። ከዛ በኋላ ደግሞ እነዚህ ፊኒሺንግ ሲሰራ ኮንሰልት እያደረግን እዚህ ድረስ እንደዚህ ቆንጆ ሪዛልት እንዲመጣ አብረን ተባብረን ከክላይንቶቹ ጋር በደንብ ጥሩ ሪሌሽንሺፕ ስለነበረን ቆንጆ አድርገን እንዲሰራ አድርገናል ማለት ነው። ለገጣፉ አካባቢ ነው የሚገኘው 140 ካሬ ቦታ ላይ ነው ያረፈው። ስለዚህ ክላይንታችን የሚገኘው ግን ዩኬ ላይ ነው። ከዩቲዩብ አይቶ ነው ኮንታክት ያደረገን። በዛ መሰረት ግን ቆንጆ አድርገን ዲዛይን አድርገን ቆንጆ አድርገን ቤቱን አስረክበነዋል ማለት ነው። እና እያንዳንዱን ነገር ዲቴል ስለምናውቀው የቤትን ሂደት እያንዳንዱ ከባዝሩሞች ላይ ይሄ በቃ እያንዳንዱ ዲቴሎች ሁሉን ነገር አብዛኛው ስራ ላይ እኛውን ፈርኒቸር ስራ ላይ የባዝሩም እቃዎች ላይ ሴራሚክ ላይ ጂፕሰም ላይ ኮንስትራክሽን ላይ ሁሉም ነገር ላይ ሰርተን ስለምናውቅ እያንዳንዱ ዲቴል በደንብ ስለምናውቀው የበለጠ ክላይንቶቻችንን በደንብ ማገዝ እንችላለን ማለት ነው። ስለዚህ እነሱ ኮንታክት ባደረጉ መሰረት ከዛ ውጪ ደግሞ እዛ ያለ ደግሞ ባለሙያ አለ። አሁን ለምሳሌ ይሄ የተሰራው ለገጣፉ ላይ እንዳልኳችሁ ኮንትራክተር አለ። እዛ ቆንጆ ኮንትራክተር ጎበዝ ኮንትራክተር አለ። እሱ ደግሞ ኮንትራክተሩ ይሄን ኮንስትራክሽን ይሰራል። እኛ ደግሞ ኮንትራክተሮች ጋር ወይም እነሱ በሚያመጡት ኮንትራክተር ሊሆን ይችላል፣ ከራሳችን ኮንትራክተር ጋር ሊሆን ይችላል። ከነሱ ጋር በደንብ እየተግባባን ቆንጆ አድርገን ስራውን አስረክበናል ማለት ነው። እዚህ ጋር የምታዩት የቤቱ ዲዛይን ትንሽ ለየት የሚያደርገው ነገር ሴሚ ሌቭል አለው። ሴሚ ሌቭል ማለት ከፈርስት ከግራውንድ ላይ ወርታች ስትወርዱ ግማሽ እንደወረዳችሁ ሌላ ቤት ታገኛላችሁ ማለት ነው። ይሄን ነገር የፈጠርነው ለምንድን ነው? ዲዛይኑ ላይ ላሳያችሁና ዲዛይኑ ላይ ላሳያችሁ። እዚህ ስሪጂ ላይ እንደምታዩት ይሄን ነገር ያደረግነው ምንድነው? መጀመሪያ መሰረቱ ተሰርቶ ነበር የጠበቀን። ይሄ የሴረኛው ተሰርቶ ነበረ። ኮሎኖቹ ምናምን ግማሽ ሆነ ያልቆመው ነበረ። ሳይሰራ ቆይቶ ግን ተበላሽቶ ወይም ደግሞ ስትራክቸራል ላይ የነበሩት ፕሮብሌሞች ስለነበሩ ሳይሰራ ነበር የቆየው። ስለዚህ ይሄን ነበር ያገኘነው። መሰረቱ ሙሉ መሰረት ነበር ያገኘነው። ስለዚህ ይሄን ሙሉ መሰረት ደረጃው ማይሆን ቦታ ነበር ያስቀመጡት። ከኋላ ሰርቪስ አስበው ነበር እነሱ እንደዚህ ዲዛይኑን ያደረጉት የነበረው። ስለዚህ ከዚህ ከቤቱ ስንጀምር ማለት ነው ይሄን መሰረቱ ላይ ነበረ። መሰረቱም ትንሽ ከፍ ብሎ ነበር የነበረው። ስለዚህ አመቺ ነው ማለት ነው ለኛ መሰረቱ ኦሬዲ ከፍ ማለቱ። እዚች ጋር ለምናደርገው ወርታች ስንወርድ፣ ለምሳሌ ወርታች ስንወርድ እዚህ ጋር ያሰብነው ወርታች አንድ ደረጃ ዝቅ ብሎ ለምሳሌ በዚህኛው በኩል ላሳያችሁና ቤቱን እንደዚህ አንድ ደረጃ ግማሽ ደረጃ ዝቅ ትሉና እዚህ ጋር ሌላ ክፍል አለ ማለት ነው። ቤቱን ዲዛይኑን ላሳያችኋለሁ። እዚች ጋር ምናደርግን ኪችን ፈጠርን። እዚህ ጋር ኪችን ስናደርግ ምንድነው የተጠቀመን? ኪችኑን አንድ ሌቭል ወርዳችሁ ታገኙታላችሁ። ወይም ኪችኑ ከአንድ ሌቭል አይደለም ማለት ነው። ስለዚህ የሆነ ሁለት ደረጃ ወይም ወደ ላይ ወጣችሁ ሙሉ በሙሉ ደረጃ ወጣችሁ ሳይሆን ኪችኑ የምታገኙት እዛው ግራውንድ ላይ ነው ማለት ነው። ስለዚህ ሁለተኛ ነገር ምን አተረፍን? እዚህ ግራውንድ ፍሎር ላይ የሽንት ቤት ቦታ ያስፈልገን ነበር። ምክንያቱም የሽንት ቤት ፍሎሩን ምን አደረግን? ከፍ አደረግና እዚህኛው ላይ ለማድረግ እድል አገኘን ማለት ነው። አንደኛው ግማሹ ሌቭል ላይ ሽንት ቤት አደረግን ማለት ነው። ስለዚህ የበለጠ አክሰሰብል ይሆንላችኋል። አሁን ለምሳሌ ግማሽ ወርዳችሁ እዚህ ጋርም ከዚህም ያለ ከዚህ የሚመጣ ሰው ግማሽ ብቻ ወርዶ ሽንት ቤት መጠቀም ይችላል። ከዛ በተጨማሪ ደግሞ ላይ ስንወጣ ሌላ ሽንት ቤቶች አሉ፣ ግማሽም ሳትወርዱም የሚሆኑ ሽንት ቤቶች ማለት ነው። ግን ከዛ በተጨማሪ እቺ ኪችን እዚህ ጋር በቃ ግማሽ ሌቭል ላይ ኪችን ማግኘታችን የበለጠ ቤቱን ሰፊ ያደርገዋል ማለት ነው። ምክንያቱም እዚህ ጋር እንደዚህ ስናደርግ እዚህ ጋር ለብቻ ኪችን ምናምን ያስፈልገን የነበረውን ወደ ሳሎን አድርገን ሳሎን ተጠቀምንበት ማለት ነው። ሙሉ በሙሉ 140 ካሬ ነው። ሙሉ ስራውን የምታዩት ይሆናል ማለት ነው። ሌላው ደግሞ ችግር የነበረው ነገር እነሱ የሚፈልጉት እንዳያችሁት ዋን አለ እዚህ ጋር ቱ አለ ስሪ ነው G+3 ቤት ነው የሚፈልጉት የነበረው ስትራክቸር የተሰራው ስትራክቸር የነበረው ለG+3 ወይም ለG+2 የሚመጥን አልነበረም። ስለዚህ ምንድነው ያደረግነው? የግዴታ ማፍረስ ያለብን ኮሎኖች አፍርሰን ድጋሚ አሁን ከጀርባ ያለው ድጋሚ ፈርሰዋል። ከፊት ለፊት ያለው ድጋሚ ፈርሶ ጃኬቲንግ የሚል ፕሮሰስ አለ። ጃኬቲንግ ማለት ኮለኑ ባለበት ይሄ ኮለን ባለበት በኩል ድጋሚ ምን ይደረጋል? ተጨምሮ ይሞላል። ግማሽ ስለነበረ ቀላል ነው። ተጨምሮ ድጋሚ ብረት ይታሰርለታል። አስፋፍተን ድጋሚ ተጨምሮ ማለት ነው ድጋሚ ኮለን ይታሰራል ማለት ነው። ከዛ በኋላ ግን መጨረሻ ላይ ያው ከነዚህም ያው ቅርብ ስለነበርን ወደ ማፍረስ የርንበት መንገድ አለ። ግማሾቹን አፍርሰናል፣ ግማሾቹን ግን ጃኬቲንግ ተሰርቶ ከታች ጀምሮ ከፓዱ ጀምሮ ጃኬቲንግ ተሰርቶ ወደ ላይ ከፍ ብሏል ማለት ነው።
ስለዚህ እንደዚህ ስትራክቸሩ እንዲስተካከል አድርገናል ማለት ነው። ከዛ በኋላ ደግሞ ባለበት ሳይቀየር ስትራክቸር አሉ ምንም ሳይነካካ ቆንጆ ሪዛልት ማምጣት ይኖርብናል ማለት ነው። አሁን እንዳያችሁት ስላቡ ምናም ኮለኑ ፊት ለፊት ናቸው፣ አይመችም ዲዛይን ለመስራት ማለት ነው። ስለዚህ ባለበት ምንም ሳይነካካ ዲዛይኑን ደግሞ በዚህ መንገድ አስተካክለን ሰርተነዋል ማለት ነው። እንደዚህ እንደምታዩት ፕላኑን G+3 ዲዛይን ምንም ነገር ሳይነካ በዚህ መልኩ ዲዛይኑን አስተካከል ነው ማለት ነው። ስለዚህ እዚህ ጋር የምታዩት ሳሎን እዚህ ጋር መግቢያ አለ። ከዛ እዚህ ትንሽ ዝቅ ብሎ ነው እዚህ ጋር ትንሽ የሚያሳስተኝ በሩ ወደ ላይ ከፍ ይላልና ያው ሲሰራ እንደዚህ አልተሰራም ለማንኛውም እና እዚህ ጋር ይሄ መግቢያው ነው። ልክ ስትገቡ እዚህ ጋር ኪችኑ ከታች ኪችኑ ትንሽ ሌቭል ዝቅ ብላችሁ እዚህ ጋር ኪችን እናገኛለን ማለት ነው። ይሄ ኪችኑ ግማሽ ሀፍ መሆኑ ኪችን መሆን ይችላል። ምክንያቱም ቤዝመንት ላይ ከሆነ ግን ውሃ ምናምን በጣም ያስቸግራቸዋል። እንደዚህ ከሆነ ግን በቀላሉ ፍሳሹን ሪሙቭ ማድረግ ይቻላል። ቤቱንም ትንሽ ከፍ አድርጎ መጠቀም ስለሚቻል በቀላሉ ማለት ነው። ስለዚህ እዚህ ጋር ቴራስ አለው፣ እዚህ ጋር ማስተሩ አለ፣ እዚህ ጋር ደግሞ ሁለት መኝታ አለ ማለት ነው። እሱን ደግሞ በስሪዲ ላይም በእንትኑ ማሳያችሁናል ማለት ነው። እዚህ ጋር ሴክሽን ለማድረግ ያክል ወር ላይ ስንመጣ ግራውንድ ፍሎሩን ላሳያችሁ። ግራውንድ ፍሎሩን እንደዚህ እንደሚታያችሁ እዚህ ጋር ሳሎን አለ። ከዛ እዚህ ጋር የምታዩትን ጂ ኪችን አለ። እንደዚህ የወጣለት አይስላንድ ያለው ኪችን አለ እዚህ ጋር ግራውንድ ላይ። ስለዚህ ሳሎኑ በጣም ሰፊ ነው ማለት ነው። ግራውንድ ላይ ነው፣ ይመቻል፣ ሰፊ ነው። ፋሚሊ ሩሙ ደግሞ ሶስተኛ ላይ ነው ያደረግነው፣ ሰፊ ነው እሱም። ስለዚህ አሁን መጀመሪያ ሎቢ አለ፣ ስትገቡ ደስ ይላል ሎቢ ስፋቱ። ከዛ ወደታች አንድ ግራውንድ ደግሞ እንደወረዳችሁ እዛ ጋር ወደታች ስትወርዱ እዚህ ጋር የምታዩትን ኪችን ታገኛላችሁ ማለት ነው። ከዛ በኋላ ደግሞ በዚህ ወደ ላይ ደረጃ ስትወጡ የመጀመሪያ ያልኳችሁን ሽንት ቤትና አንድ የሰራተኛ ክፍል ታገኛላችሁ ማለት ነው። ስለዚህ እዚህ ሌቭል ላይ እንደምታዩት ሌቭሉ ከፍ ያለ ስለሆነ ብዙ ክፍሎችን መውጣት ይችላል። ሁለተኛ ለኮሊደር ያባከን ነው ቦታ የለም። አሁን በጣም የሚያስቸግረው እንደዚህ አይነት ቤት ከጀርባ በተለይ እንደዚህ አይነት ቦታ ለመጠቀም የግዴታ ኮሊደር ላይ ያስፈልገን ነው። ዋና ኢሹ እዚህ ጋር ይሄ ደረጃ የፈታልን ጉዳይ ያው ሳንፈልገው ቢሆንም ግን ቻሌንጅ ሲመጣ ቻሌንጁን ለማስተካከል በምንሄድበት ሰዓት አዲስ ነገር ስለሚፈጠር ማለት ነው። ስለዚህ አሁን ይሄ ከጀርባ ያለው ደረጃዎች እንዳለ ከጀርባ ያሉት ክፍሎች እንዳለ ኮሊደር ያስፈልጋቸው ነበር። አሁን እኛ የግድ አሁን እዚህ ጋር ያለውን ክፍል ለማግኘት በዚህ ጋር ኮሊደር አድርጌ ነበር እዚህ ማለፍ የምችለው። ይህን ኮሊደር ሙሉ በሙሉ አስቀርቶናል። በላንዲንጉ በኩል ሌላ ጀርባ ያሉትን ቤቶች አክሰስ ስለምናደርግ የበለጠ ምቹ ሆኗል ማለት ስትራክቸር ላይ እንዳያያችሁ ትንሽ የዚህ ቢሞቹ ምናምን ዝቅ ይላሉ። ያንን ቀጥታ በደንብ ተከታትለን በደንብ ነው የተሰራው። ስለዚህ ያ እንደዛ ስለሆነ እዚህ ጋር ምን ሶልቭ ማድረግ ችለናል። እዚህ ጋር በደረጃ በኩል በላንዲንጉ በኩል ሌላ ክፍሎችን ማግኘት ተችሏል ማለት። ስለዚህ በጣም ምቹ ነው የሆነው። ዲዛይኑ እንዳየሁት እኔ ተሰርቶም ስላየሁት በቃ ለአጠቃቀም በጣም አሪፍ ነው የሆነው። ክላይንቶቹም በጣም ነው የወደዱት ማለት ነው። መጨረሻ ላይ የማሳያችሁን ቪዲዮም ክላይንቶቹ ራሱ ቀርጸው ይላኩልን፣ ፕሮሞት እንድናደርግበት ቀርጸው ይላኩልን ቪዲዮ ነው ማለት ነው። ስለዚህ ወደ ሌቭል 1 ስንመጣ እዚህ ጋር አንድ ሩም አለን። እዚህ ጋር ምንድነው የሆነው ኦፊስ ነው፣ የኦፊስ ሩም አለን። ለፈለግነው መቀየር ይችላል፣ ኦፊስ ነው። ስለዚህ ማስተሩ አለ። ከማስተሩ በኋላ ክሎዚት አለ። ክሎዚት ተመለከቱ። እዚህ ጋር ደግሞ ማስተር ባዝሩም አለ፣ ያው ባዝሩም አለ። ከዛ ከማስተር ባዝሩሙ ደግሞ በዚህኛው በኩል ምን አለ ሀፍ ሌቭል ላይ እንደምታዩት ሀፍ ሌቭል ነው። ትንሽ ግራ የሚገባ ነገር አለ፣ ግን ሀፍ ሌቭል ላይ ነው ያለው። ይሄኛው ክፍል እዚህ ጋር የቀደሞቹ ቤት ማለት ነው ያያችሁ። ከዚህ በኋላ ደግሞ ሌላ ክፍሎች ይኖራሉ፣ እንግዳ ምናምን ይኖራሉ ማለት ነው። ከፍ እያደረግኩ ላሳያችሁና እዚህ ጋር ከፍ ስናደርገው ሁለት መኝታ አለ። እዚህ ጋር እቺኛው ጎል እንደዚህ የተጠቀምነው እዚህ ጋር ቀጥታ ሁለት ቁም ሳጥን የተጠቀምነው ኢንቴሪየር ዲዛይን ላይ ስንመጣ ዲቴይል ሰርተነዋል። ስለዚህ እዚች ጋር ለቁም ሳጥን ቦታ ስናረግ ምንድነው ቁም ሳጥኑ ጎል ማውንትድ ይሆናል ማለት ነው። ግድግዳ ውስጥ የሚገባ ቁም ሳጥን ይሆናል። ሁለተኛ እቺን ቦታ ወደዚህ የምናደርገው ጥቅም የለውም፣ ግን ለሁለቱም የቁም ሳጥን ቦታ ማለት ነው። በዚህና በዚህ ቁም ሳጥን ይሆናል። ከዛ እዚህ ጋር መኝታዎች ይሆናል ማለት ነው። እዚህ ጋር መኝታ፣ እዚህ ጋር መኝታ ይሆናል ማለት ነው። ስለዚህ ሞር ደግሞ የተጠቀምነው ምንድነው አሁን እንዳልኳችሁ እዚህ ጋር ሌላ ኮሊደር እዚህኛው ፍሎር ላይ ለመሄድ እዚህ ጀርባ ያሉት ቤቶች ላይ ለመሄድ የግዴታ ሌላ ኮሊደር ያስፈልገናል። እሱ ቤታችንን ሙሉ በሙሉ የሚጎዳው ክፍሎቹ የሚያጠብብን እሱ ነበር። ስለዚህ እሱን ፕሮብሌም በቀላሉ በዚህ በደረጃ እንዳልኳችሁ ሶልቭ ማድረግ ተችሏል። እዚህ ጋር ደግሞ ሲሰራ ይችኛዋ ለሁለቱ ቶይሌት ነች። ሰፊ ቶይሌት ተፈልጎ አንድ ቶይሌት እዚህ ጋር ነበር ያደርግነው። ይቺን በረንዳ ሲሰራ ደግሞ አይተን በረንዳው አስፈላጊ ስላልሆነ በረንዳውን ቀነስ ነውና ይሄንን ባዙም ደግሞ አስፈተነዋል። የበለጠ ከክላይንቶቹ ጋርም ስናጋገር ጥሩ ነገር ስለነበረ ይሄን ወስነን ወደዚህ አስፈተን ተሰርቷል ማለት ነው ሲሰራ። ከዛ በተጨማሪ ደግሞ ወር ላይ ከፍ እያደረግን ስናየው ሌላችሁን ክፍሎች እናያለን ማለት ነው። አሁን እዚህ ጋር እንደመጣችሁ የኛው ደረጃ ሌላ ክፍል እዚህ ጋር ሌላኛው ክፍል ታገኛላችሁ። የኛው ሌላ ለፋሚሊ ብለን ነበረ። ፋሚሊውን ወደ ላይ ወስደን እዚህ ጋር ደግሞ ምን አደረግን ላውንድሪ እና ሽንት ቤት አድርገናል ማለት ነው። ተጨማሪ ለላይኞቹ ማለት ነው። ስለዚህ ወደ ላይ ስንመጣ መጨረሻ ላይ የምናገኘው እዚህ ጋር ፋሚሊ ሩም ብቻ ነው።
ፋሚሊ ሩሙን እዚህ ጋር እናገኛለን መጨረሻ ላይ። ከዛ በኋላ እዚህ ጋር ደግሞ ቴራሱን እናገኛለን ማለት ነው። ዲዛይኑ እንደዚህ ግልጽ እንደሆነላችሁ ተስፋ አረጋለሁ። በዚህ ቴራሱን እናገኛለን። መጨረሻ ላይ የተጠቀምነው ግላስ ነው እዚህ ጋር የተጠቀምነው። ከዛ በኋላ ሙሉ ዲዛይኑን ደግሞ በስሪዲው ማሳያችሁ ይሆናል ማለት ነው። ቪዲዮ ላይ ደግሞ እንግባና ያለውን ነገር ላስረዳችሁ ማለት ነው። አሁን እዚህ ጋር ዲዛይኑ ላይ ስናየው አሁን ይሄ ግራውንድ ላይ ነው፣ ልክ እንደገባን የምናየው ስፔስ ነው። እዚህ ጋር ለምሳሌ ኢንቴሪየር አሁን ብዙ ጊዜ እንቀይራለን። አሁን ይሄ በስቲል ያሰብነውን ነገር በእንጨት አድርገነዋል። መጨረሻ ላይ ታዩታላችሁ። ኮሚኒኬት ስናደርግ ከክላይንቶች ጋር በዚህ መንገድ ይሁን የሚለውን ነገሮች እያየን ከለር ቲም እንዲያደርግልን ድጋሚ የምንቀይራቸው ነገሮች ስለሚኖሩ ማለት ነው። መጀመሪያ ዲዛይን ተሰራ ማለት አይቀየርም ማለት ስላልሆነ ማለት ነው። ስለዚህ አሁን የምታዩት ዲዛይን መጨረሻ ላይ እነሱ ወደ ነጭ ቀይሩልን ብለው ወደ ነጭ ከቀየር ነው፣ በቡኒ ነበር ወደ ነጭ ቀየር ነው። ከዛ በኋላ ግን ተመልሰው ወደኛ መጥተው ወደ ቡኒ አድርገነዋል ማለት ነው። ይሄ አሁን የምታዩት አንድ ሌቭል ዝቅ ብላችሁ ያልኳችሁ ኪችን ይሄኛው ነው። አንድ ሌቭል ብቻ ዝቅ ብላችሁ ታገኛላችሁ በቀላሉ ውሃውን ከግቢ ውጭ ያለው ደግሞ የውሃ ማስኬጃ ከዚህ በታች ስለሆነ ቢቾቹ ምናምን ከዚህ በታች ስለሆኑ ዲቾቹ ከዚህ በታች ስለሆኑ ከዚህ በታች በቀላሉ ውሃውን ማስወገድ እንችላለን ማለት ነው። ምንም አያስቸግርም። ከዛ ጋር ደግሞ የሚመጣብን በዝናብ ውሃ የሚመጣብን ደግሞ ትንሽ ቁልቁለቱን ወደታች አድርገን መከለል እንችላለን ማለት ነው። ስለዚህ እዚህ ጋር ስንመጣ የምናየው ፓርቲሽን ወል አለ። ከዛ ሳሎን ነው የምናየው። እንደምታዩት ሳሎኑ ምንም ልዩነት የለውም። አብዛኛው ነገር በተባለው መሰረት ነው የተሰራው። ያው ማቴሪያል ላይ ምንድነው ችግሩ? የምናገኛቸው ማቴሪያሎች እንጠቀማለን ተቀራራቢ የሆነ ነገሮችን። ብዙ ጊዜ ክላይንቶቻችንና ከአርክቴክቶች ጋር በደንብ ሲስማሙ ሁሉም ብዙ አያስቸግርም። በቃ አርክቴክቶቹ ጥሩ ጥሩ ማቴሪያሎችን ቀድሞ ስለሚቀይሩ ማለት ነው። አሁን ይሄኛው መጀመሪያ ቡኒ ነበረ ዲዛይኑ። ከዛ በኋላ ግን ወደ ነጭ ቀይሩልን ብለው እነሱ ባሉት መሰረት ነው ይሄን የሰራ ነው። ግን እነሱ መጨረሻ ላይ ወደኛ ተመልሰው ወደኛ ዲዛይን ቀርቷል ማለት ነው። ይሄ እንደምታዩት ውስጡ ላይ ነው። ደረጃውን ልክ እንደወጣችሁ ግማሽ ሌቭል ላይ የምታገኟቸው ቤቶች ናቸው ማለት ነው። ይሄ ብዙ ኮሊደር ያስቀረልን ነገሮች አንዱ አሁን ይሄ ስፔስ ሴፍ አድርገን ያገኘነው መኝታ ነው ማለት ነው። አንዱ ይሄ መኝታ ነው። እዚህ ጋር የምታዩት ከጎን የምታዩት ቪዲዮ ሌሎቹ ክፍሎች ናቸው። የበለጠ ቤቱ እየተሰራውና ዲዛይኑ ስታዩ የበለጠ ደግሞ እዚህ ዲዛይኑ ላይ የሚታይ ነገር ካጣችሁ እዛኛው ላይ የሚታይ ነገር ካጣችሁ እዚኛው ላይ እንድታዩ በሚል ነው። ሰፊ ክሎዜት አለው። ስለዚህ በጣም አሪፍ ሆኗል ማለት ነው። እዚህ ጋር የምትገቡት በቃ እንደምታዩት በሮቹ ምናምን ራሳችን ነው የሰራ ነው። በሩ በዲዛይኑ መሰረት ነው የተሰራው። እዚህ ላይ ያደረግነውን ሲምፕሊሲቲ ዲዛይን ላይ ያደረግነው ነገር ሙሉ በሙሉ ተመሳሳይ ነገር ነው። ግን ኮንስትራክሽን ላይም ወይም ፈርኒቸሮችን ስንገነባ የምናደርገው ማለት ነው። ስለዚህ አሁን ይሄ እንደምታዩት ነው። በቃ በዚህ መሰረት አሁን አንዳንድ ነገሮች እዛ ግንባታ ላይ ሲሰራ ብቻ አንዳንድ ነገሮች የተቀየሩ ነገሮች ካሉ እኛም የምናስተካክል ይሆናል ዲዛይን ላይ ማለት ነው። ከዛ ውጭ አብዛኛው ነገር ተመሳሳይ ነው ማለት ነው። ይሄ እንደምታዩት ነው። ደረጃዎቹን ሁሉንም እየወጣን ይሄ ላውንድሪ ሩም ነው። ቅድም ያልኳችሁ ይሄ ግማሽ ሌቭል ላይ ያገኘ ነው ማለት ነው። ትርፍ ቦታ ነው ያኛው በጀርባ በኩል ከደረጃው ኋላ ያገኘ ነው። ወይም ለኮሊደር ወይ ደግሞ ለኦፕን ስፔስ ልንሰጠው የነበረው ቦታ ነው። እንደዚህ አድርገን ተጠቅመን ቤቱ ሰፊ እንዲሆን አድርገነዋል ማለት ነው። ሞር ደግሞ በአካል ብታዩትና እንደዚህ ብታዩት በጣም ስፋቱ ምናምን 140 ካሬ ላይ የተሰራ ቤት አይመስልም ማለት ነው። ስለዚህ እንደምታዩት በዚህ መልኩ ነው የውጭው ያልኳችሁ ቦታ ይሄን ይመስላል። እያሳለፍኩ አሁን አሳያችኋለሁ። ዲዛይኑ በዚህ መሰረት ነው ያጠናቀቅነው። ይሄን ከለሮቹንም ብዙ ከለሮችም ከዚህ በፊት ሰጥተን ነበር፣ አሳያችኋለሁ ቪዲዮ ፎቶ ላይ። ግን አሁን ምንድነው መጨረሻ ላይ ያው ኮሊደር ልማትም ገብቶ ስለነበረ በዛ ሰዓት በኮሊደር ልማት መሰረት ከለሮቹን ድጋሚ ሪአሬንጅ አድርገናል ማለት ነው። ኮሊደር ልማት ላይ ሚት እንዲያደርግ በኋላ ኮሊደር ልማት መጥቶ እንዳያበላሸው ድጋሚ እንዳይቀባ ያንን ነገር ሶልቭ ለማድረግ ይሄን የምታዩት ነው። አሁን ያያችሁት ቤቱ ቀጥታ ዲዛይኑ ይሄን ይመስላል ማለት ሲሰራ ይሄን ይመስላል ማለት ነው። ቀለሙንም ፊኒሺንጉንም ይሰራልን ከኛው ጋር የሚሰራ ጎበዝ ኮንትራክተር ነው ይሰራልን። ያው እኛ አቅራቢያው ላይ ስላልነበር ሩቅም ስለነበረ ከምናገኘው ሰዎች ጋር በደንብ እየተነጋገርን እንሰራለን ማለት ነው። ይሄ በስራ ላይ እንደምታዩት ጂፕሰሙ ተሰርቶ ምናምን እንደምታዩት ነው ያለበት ሁኔታ። ከዛ በኋላ ደግሞ ከጂፕሰምና ይሄ ቀለም ምናምን ከተሰራ በኋላ ደግሞ እነዚህ ቁም ሳጥን እና እንደዚህ የግድግዳ ወል ላይ የሚሰሩ መስታወቶች ምናምን እንገጥማለን ማለት ነው። ከዛ በኋላ ደግሞ በሂደት እነዚህ የባዝሩም እቃዎችንም አጠቃላይ እኛ ነን የገጠምነው። እነሱን ነገሮች እንገጥማለን ማለት ነው። ስለዚህ እዚህ ቪዲዮ ላይ እንደምታዩት ዲዛይኑ ራሱ በትክክል የመጣ ይመስለኛል። ከዛ በኋላ ያው ዲዛይኑ እንደምታዩት ከዲዛይኑ በኋላ ያለውን ስራውንም በአንድ ሳይድ በኩል ማየት ትችላላችሁ ማለት ነው። እነዚህ በሮቹን ይሄ በሩ የተሰራው ከውስጡ ሶሊድ እንጨት ነው። ከዛ
6 ሚሊም ተጠቅመን ከዛ በኋላ ግን ምን አደረግን? በኢፖክሲ ሙሉ በሙሉ ኮት ተደርጓል። ስለዚህ አንደኛ ጥላ ቦታ ላይ ነው፣ ገባ ያለ ቦታ ላይ ሲሆን ብዙ ፀሐይ፣ ውሃ ምናምን በደንብ አያገኘውም። ከዛ በተጨማሪ ደግሞ ሞር ፕሮቴክቲቭ መሆን ስላለበት ሙሉ በሙሉ በኢፖክሲ ነው የተሰራው ማለት ነው። ኢፖክሲ አውትዶር ኢፖክሲ ተጠቅመን ነው ይሄንን በሩን የሰራ ነው ማለት ነው። ስለዚህ ኢፖክሲ ራሱ አጠቃቀማችን ኢፖክሲ ስንጠቀም መጠቀም ባለብን ቦታ መጠቀም ነው። ኢፖክሲ አሁን አንዳንድ ቦታ ላይ መሬት ላይ እና አንዳንድ ቦታ ላይ ደግሞ በቃ የሚጫጫሩ ቦታዎች ላይ በቀላሉ ሊጫጫሩ የሚችሉ ስለበት ስንጠቀሙ ውበቱ ቶሎ ይጠፋል ኢፖክሲ እና ከኤምዴፍ ጋር ብዙ ጊዜ አንዳንድ ጊዜ ያለመያዝ ነገር ይፈጠራል። አሁን ፕራይመር ምናምን ሲጠቀሙ ኢፖክሲ ይለቃል፣ ራሱ ኤክስፎሊት እያደረገ ይለቃል ማለት ነው። ስለዚህ እንዳይለቅባችሁ ኢፖክሲ በጣም ጥንቃቄ ማድረግ ይፈልጋል ኢፖክሲ ስትሰሩ ማለት ነው። የሰራችሁ ሰዎች እንኳን ቢሆን ቢለቅ ሙሉ በሙሉ ሪስኩን ወስዳችሁ ለባለቤቱ መስራት ይኖርባቸዋል ማለት ነው። ስለዚህ አሁን የምታዩት ትንሿ ክፍል ባዝሩም የገጠምናት ትንሿ ቶይሌት ግማሽ ላይ ያለች ቶይሌት ነበረች። ይሄ ደግሞ ቪዲዮ ሙሉ በሙሉ ክላይንታችን ቀርጾ የላከልን ቪዲዮ ነው ማለት ነው። እዚህ ላይ እንደምታዩት ካለቀ በኋላ ይህንን ይመስላል ማለት ነው። ከለር ቲሞቹ እንደምታዩት አንዱ ከአንዱ ጋር ያለው ሂደት በደንብ ታይቶ ግልጽ ይሆናል ማለት ነው። ግልጽ ሆኖ ይታያል። አሁን እዚህ ጋር አንዳንድ አሁን ፈርኒቸሩ ላይ ቲቪ ካቢኔቱ ላይ የቀየር ነው የታችኛውን ነጭ እንዲሆን ብለው ስላሉ እነሱ ክላይንቶቹ ባዘዙት መሰረት ነጭ አድርገነዋል። ግን ሞር እኔ ቡኒ ቢሆን የተሻለ ይሆናል ብዬ አስብ ነበረ። ያው እነሱ መጥቆሩን ፈርተውት ነው እንደዚህ ያደረጉት። ቤቱ አክቹሊ የጠቆረው መጋረጃው ምናምን ስለተዘጋ ነው እንጂ መጋረጃው ቢከፈት ኖሮ በጣም ብርሃን አለው ቤቱ ማለት ነው። ስለዚህ የምታዩት በዚህ መልክ ዳይኒንግ ቴብሉ ኢምፖርትድ የተገዛ ነው። ከዛ ውጭ ግን እዚህ ጋር የምታዩት ይሄ ኪችኑ ላይ የምታዩት ነገር ምንም ኢምፖርትድ አይደለም። ይሄ የምታዩት እንዳለ የተገነባ ነው ማለት ነው። ኪችኑን ፖርስሊን የተጠቀምነው ቶፑ ፖርስሊን ስንጠቀም የበለጠ ውበት ይኖራል ከኖርማል ግራናይት ማርብል ምናምን ከምንጠቅም። ምክንያቱም ግራናይት ማርብል ምናምን የተለመደ ነገር ሆኗል፣ አዲስ ነገር የለውም። በቃ እየተሰለቸ የመጣ ነገር ነው ግራናይት። ስለዚህ በዚህ በኪችን በፖርስሊን ስንጠቀም የበለጠ ውበት መጨመር ይቻላል፣ አዲስ ነገር መፍጠር ይቻላል። ሁለተኛው ውፍረት እንዲኖረው ማድረግ ስለሚቻል የበለጠ ውበት ይኖረዋል ማለት ነው። እንደምታዩት ነው እያንዳንዱ ነገር እያንዳንዱ የተሰራ ነው የሚለውን ለመግለጽ ያው ጊዜም አላገኝም፣ በጣም ብዙ ረጅም ሰዓት ይሆናል። ስለዚህ በቀላሉ ግን ያለውን ነገር ሂደቱን እንደዚህ ማሳየት እንችላለን። ያለውን ነገርና ሂደቱን እንዴት የተሰራ ነው የሚለውን ነገር ማለት ነው። አብዛኛው ስራ ወርክሾፕ ላይ እና እዚሁ ሳይት ላይ የተሰራ ነገር ነው። እንግዲህ ያው ይለያያል። አንዳንዱ ስራ ወርክሾፕ ላይ ይሰራል፣ አንዳንዱ ስራ እዚህ ግድግዳ እዚሁ ወል ላይ የሚሰሩ ነገሮች ሲሆኑ ወል ነው። ሌላው እዚህ ቤት ላይ የሰራ ነው። አጠቃላይ እንዳልኳችሁ አልጋውንም ሁሉንም ነገር እዚህ ቤት ላይ እኛን የሰራ ነው እና አልጋው ደግሞ በጣም ቆንጆ አልጋ ነው። ቪዲዮ ላይ ካያችሁት አላውቅም፣ ግን እዚህ መልቀቅ ሞክራለሁ። እና እንደዚህ አይነት ደግሞ ቆንጆ ቤት ማሰራት ከፈለጋችሁ እንደዚህ ሁሉም ነገር በትክክል ተከታትሎ የሚሰራላችሁ እያንዳንዱ ነገር የሚያይላችሁ በስልክም በምንም እየተከታተለ ደግሞ በደንብ ጽድት አድርጎ የሚሰራላችሁ ላጣችሁ አሁን ገንዘቡ ኖሯችሁ መስራት ያጣችሁ ወይም ደግሞ ዲቨሎፕ ማድረግ የምትፈልጉ ኢትዮጵያ ውስጥ ኢንቨስት አድርጋችሁ እንደምታውቁት ሪል ስቴት ላይ 40% 30% ኖርማል የገበያ ትርፍ ነው። ምክንያቱም እናንተ ያወጣችሁበትን 40% 30% በቀላሉ ሽጣችሁ ማግኘት ትችላላችሁ የሰራችሁትን ቤት። እና እንደዚህ ማድረግ የምትፈልጉ የትኛውን ቦታ ላይ አዲስ አበባ ውስጥ ማሰራት የምትፈልጉ ዱከም ላይ ማሰራት የምትፈልጉ ኮንታክት አድርጉን።